ሰላም ጤና ይስጥልኝ እንደምን አላችሁ? አላዛር ነኝ። ዛሬ አንዳንድ ነገሮችን ላካፍላችሁ ብዬ ነው የመጣሁት። በተለይ በላይፌ ውስጥ በገጠሙኝ ነገሮች ላይ ማለት ነው። እና ምን መሰላችሁ? አንዳንድ ጊዜ ብዙ ምክሮች አድክሟችሁ ያውቃል። ለምሳሌ በርካታ ሰዎች የተለያዩ ሰጀሽን ወይም ምክር ሊሰጧችሁ ይችላሉ። በህይወታችሁ ዙሪያ ሊሆን ይችላል፣ በትዳር ሊሆን ይችላል፣ ወይም ደግሞ ባላችሁ ነገር ሁሉ ሊሆን ይችላል እና እነኛ ምክሮች ግን ከፍተኛ የሆነ መወዛገብና ጭንቀት ሊፈጥርባችሁ ይችላል። ይህንን ርዕስ ላነሳ የፈለኩት ሰሌክቲቭ ማይንድ ሴት ሊኖረን ይገባል በሚል ነው። ይህም ማለት ምን ማለት ነው? ኃይላችንንና ጉልበታችንን የምናጠፋበት ቦታ ያስፈልገናል። ያ ቦታ ግን ትክክለኛ መሆን አለበት። እኛን የሚገነባን ቦታ የማይሆን ከሆነ ጥቅሙ ምንም በቃ ዩዝለስ ነው የሚሆነው ማለት ነው። ለምሳሌ እኔ ወደ ጭንቀቴን ካባባሰብኝና ህመም ውስጥ ከከተቱኝ ነገሮች አንዱ ምንድን ነው? ያገኘሁበት ቦታ ኢነርጂን አጠፋ ነበረ። ማለት ጊዜን መስጠት ለማይገባኝ ቦታዎች ላይ ያሳልፍ ነበረ። በእርግጥ መፍትሄ ለመፈለግና ህይወቴን ለማስተካከል ብዬ ነው። ነገር ግን የበለጠ ጉዳት ሊመጣባችሁ ይችላል ማለት ነው። የት ነው የምትሉት? ራሳችሁን የት ነው የምታገኙት? ጊዜያችሁን የት ነው የምታጠፉት? ከጠዋት እስከ ማታ ድረስ ያላችሁ ፕሮግራም ምን ይመስላል? እነኚህን ነገሮች ኮንሲደር ማድረግ ያስፈልገናል ሁል ጊዜ። አዘርዋይስ ጊዜያችን እየተቃጠለና ዌስት እየሆነ ይሄዳል ማለት ነው። እና ከዛ የተማርኩት ነገር ምንድን ነው? በጣም የጠቀመኝ ራሴንም ደግሞ አላስፈላጊ ስትረስ እና አንዛይቲ ጭንቀቶችን የቀነሰልኝ ነገር ምንድን ነው ብትሉ ትክክለኛ ቦታዎችን መፈለግና ለእኔ የሚሆኑ መስመሮች ውስጥ መግባት ስጀምር ነው ማለት ነው። አንዳንድ ጊዜ በህይወታችን ውስጥ የገጠሙንን የተለያዩ ቻሌንጆች በራሳችን መንገድ ልናስወግደው እንፈልጋለን። ነገር ግን ማወቅ ያለብን ደግሞ ቱሎች አሉ። አንደኛው ኃይል ኢነርጂ ወይም ደግሞ ጊዜ ጉልበት የምናፈስበት ነገር ለእኛ ገንቢ መሆን ይጠበቅበታል። እኛን የማይገነባን የሚያፈርሰን ከሆነ የሚያስጨንቀን ከሆነ ከጥቅሙ ይልቅ ጉዳቱ ያመዝናል ማለት ነው። ስለዚህ እኔ አሁን የገጠመኝ ነገር ምንድን ነው? ጊዜን አላስፈላጊ ቦታዎች ላይ አሳልፍ በነበረበት ጊዜ ከፍተኛ የሆነ ጭንቀቶችን ማስተናገድ ጀምሬያለሁ። ለምን? አእምሮዬ እዛ አካባቢ ይዋልላል ማለት ነው። ይሄ ነገር ደግሞ ማድረግ ያሉብኝን ነገሮች እንዳላደርግ፣ መስራት ያሉብኝን ነገሮች እንዳልሰራ እንቅፋት ይሆናል። በተለይ ደግሞ አሁን ለወጣቶች፣ ለታዳጊዎች ብሎም ደግሞ ይህንን ነገር ሰምቶ ለማስተካከል ለሚፈልግ ህይወቱን ለመመዘን የሚፈልግ ሰው በጣም ጠቃሚ ነገር ሊሆን ይችላል እና ምንም አይነት ግንባታ በህይወታችሁ ላይ ሊያስከትሉ ወይም ደግሞ ሊሰጣችሁ በማይችሉ ነገሮች ላይ ኃይላችሁን፣ ጊዜያችሁን፣ ጉልበታችሁን አታባክኑ። በቴሌቪዥን የምታዩቸው ነገሮች፣ በሶሻል ሚዲያ የምንመለከታቸው፣ በስልኮቻችን ያሉ ነገሮች ሁሉ ለእኛ የሆነ ቫሊዩ ጠቀሜታ የሚሰጡ ከሆኑ ብቻ ነው ጊዜያችንን መስጠት የሚገባን ማለት ነው። ብዙ አፍራሽ ነገሮች አሉ። እነኛ አፍራሽ ነገሮች ደግሞ የህይወታችንን መስመር የሚያስቱን ሊሆኑ ይችላሉ፣ በአንድም በሌላም አጋጣሚ ማለት ነው። ለምሳሌ እኔ በርካታ አሳዛኝ ዜናዎችን ወይም ደግሞ አላስፈላጊ ፕሮግራሞችን አይ በነበረበት ጊዜ አእምሮዬ እነኛን ነገሮች በማሰብና በማሰላሰል በእጅጉ ስለሚጨነቅ ሌሎች ስራዎችን ፐርፌክትሊ ለመስራትና ስሜቴን ሰብስቤ ፎከስ ማድረግ ያለብኝ ነገር ላይ ፎከስ ለማድረግ በጣም እቸገር ነበረ። ይሄ በጣም ከባድ ነገር ነው። አእምሮ የተሰጠውን ነገር የማጠንጠን ባህሪ ስላለው ማለት ነው። ይሄ በራሴ ላይ ያለኝን ኤክስፒሪየንስ ሼር የማረግበት የማጋራበት ፔጅ ነው እንጂ እኔ ባለሙያ አይደለሁኝም። ለራሴ ግን ይሰጡኝ የነበሩ ስሜቶች በጣም የተበጠበጡ ነበሩ ማለት ነው። ለምሳሌ ዜናዎችን ጠዋት ላይ ሞርኒንግ ላይ ስታዩ አሳዛኝ ዜና ሊሆን ይችላል፣ የሞት ወሬዎች ሊሆኑ ይችላሉ እና ትንሽ ሊረብሻችሁ ይችላል። እነኛ ነገሮች ሲደጋገሙ አእምሯችሁ የሚያሰላስለው በዛ ነገር ላይ ይሆንና በትናንሽ ነገሮች ሆድ የመባስ አይነት ስሜት ይሰማችኋል። የመጨነቅ አይነት ስሜት ይሰማችኋል። ስራ ቦታ ላይ ደግሞ የመረበሽ አይነት ስሜት ሊሰማችሁ ይችላል። እነኚህ ነገሮች ያው ሲደጋገም ደግሞ የህይወት አንዱ አካል ስለሚሆን ወደ አእምሮ አለመረጋጋትና የአእምሮ ረብሻ ውስጥ ይከተናል
በተቻለ መጠን ጊዜያችንን አግባብ በሆነና አስፈላጊ ሊገነባንና ሊያነሳን የሚችል ነገር ላይ ብናተኩር ጥሩ ነው የሚሆነው። ሰሌክት ማድረግ መምረጥ፣ ለአእምሯችን የሚያስፈልገውን ነገር ጊዜም ጉልበትም ሆነ የተለያዩ ነገሮችን እኛን ሊገነባና ሊያጠነክረን የሚችል ነገር ላይ ማድረግ በጣም አስፈላጊ ነው። በተለይ በዚህ ጊዜ በጣም መጥፎ ወሬዎች አእምሯችንን እየተቆጣጠረና የመሳብ አይነት ነገር አለው። ይሄ በጣም አደገኛ ነው እና ውድቀትን ይዞ ነው የሚመጣው ማለት ነው። ኔጌቲቭ ነገሮች የሚወለዱት በዚህም ጭምር ነው። የምናየው ነገር፣ የምንሰማው ነገር፣ የምንመገበው ነገር ወይም ደግሞ የአካል ብቃት እንቅስቃሴን ጨምሮ በህይወታችን ላይ ስራ መስራት እስካልቻልን ድረስ መንፈሳዊ ህይወታችንንም ማዳበርና ማጠንከር እስካልቻልን ድረስ አእምሯችን የሚታጨቀው በማያስፈልጉ ሀሳቦች እና ነገሮች የህይወት መንገዶች ላይ ይሆናል። የሆነ ጊዜ ላይ ወድቀን ራሳችን እናገኘዋለን። በተለያዩ አይነት ህመሞች ውስጥ ልንጠቃ እንችላለን እና የአእምሮ አንስቴብል መሆን አለመረጋጋት የሚያስከትለው ጉዳት በጣም ከፍተኛ ነው ማለት ነው። ያንን ነገር እኔ ህይወት ላይ ያየሁት ስለሆነ ሌሎች ለምትመጡ ለወጣቶች ወይም ደግሞ ለልጆች ወይም ደግሞ ይህንን መስማት ለምትፈልጉ ሰዎች ጊዜያችሁን ሰሌክትድ በሆነ መንገድ መርጣችሁ ብትጠቀሙ በጣም ቆንጆ ነው። ለምሳሌ ሞርኒንግ ላይ ተነስታችሁ ማድረግ ያለባችሁን ስኬጁላችሁን አስቡ። በቀን ውስጥ ማከናወን ያለባችሁ ነገር አለ። ህይወታችሁን ለማቆም ለማስተካከል ስራ ሊሆን ይችላል። ቅድሚያ ሊሰጣቸው የሚገቡ ሊስቶች ሊኖሩን ይገባል ማለት ነው። እነኛን ሊስቶች ካከናወንም በኋላ ነው ደግሞ ሌሎች ተጨማሪ ነገሮች የሚያስፈልጉን ከሆነ አእምሯችንን የሚያሳድግልን በእውቀት ሊሆን ይችላል፣ በልምድ ሊሆን ይችላል፣ በጥንካሬ ሊሆን ይችላል፣ ተስፋ የሚሰጠን ነገር ሊሆን ይችላል እና እነኛን ነገሮች ላይ በማተኮር ፕሮግራምም ቢሆን ትምህርትም ቢሆን ወይም ደግሞ ጠቃሚ ነገሮችን በዛ መንገድ ብናካሄድ የተሻለ መረጋጋትና ሰዎችን ለመረዳት ፍቅርን ለማዳበር ማህበራዊ ህይወታችንን ለማጠናከር ሊጠቅመን ይችል ይሆናል። እኔ በራሴ ላይ እንግዲህ አእምሮዬ በጣም አንስቴብል በሆነበት በማይረጋጋበት ጊዜ አስባቸው የነበሩ ሀሳቦች ሁሉ ጊዜያዊና ሊገነቡኝ ሊለውጡኝ የማይችሉ ነበሩ ማለት ነው። ጊዜያዊ ነገሮች ብዙ ጊዜ ለጊዜው የተስተካከለ ወይም ደግሞ የተረጋጋን እንድንመስል ቢያደርጉንም በሂደት ግን የሚያጠፉንና የሚጎዱን ስለሚሆን በተቻለ መጠን ዘላቂ የሆነ መረጋጋትና ጤንነታችንን ለመጠበቅ አእምሯችንን በጣም ሰሌክቲቭ ብናደርገው መልካም ነው። ጓደኞቻችን እነማን ናቸው? እነሱን ማወቅ አለብን። ከኛ ስሜት ችሎታ ጋር የሚሄዱ ሰዎችን ጓደኛ ማድረግ መልካም ነው ብዬ አስባለሁኝ። በተለይ ደግሞ መልካም አስተሳሰብ ያላቸውን ሰዎች፣ ቀና የሆኑ ሰዎችን በአንድም በሌላም መንገድ ወደፊት እንድናድግ መንገድ ሊከፍቱልን የሚጥሩ ሰዎች በእኛ ዙሪያ ቢሆኑ ህይወታችን የተረጋጋ ሊሆን ይችላል፣ የተሻለ ሊሆን ይችላል ብዬ አምናለሁኝ። በራሴ ካየሁት ልምድ ነው እንግዲህ የማካፍላችሁ። ይህን ቪዲዮ ከወደዳችሁት ሰብስክራይብ በማድረግ ላይክ በማድረግ ኢንከሬጅ አድርጉኝ፣ አበረታቱኝ ብዬ በትህትና ጠይቃቸዋለሁ ማለት ነው። አእምሮ በጣም ሲረበሽና በተለይ ደግሞ በስሜት ሲወጣጠር የምንወስዳቸው ዲሲሽኖች እጅግ በጣም ሮንግ ይሆናሉ። የተሳሳተ ውሳኔ ውስጥ እንገባለን ማለት ነው እና እነኛ ውሳኔዎቻችን ደግሞ የሚያስከትሉት ከፍተኛ ጉዳት አለ። ለምሳሌ እኔ ጊዜን በአግባቡ መጠቀም ባልቻልኩበት ጊዜና አሁን ያለው ልዩነት በጣም ብዙ ነው በህይወቴ ላይ ማለት ነው። ጊዜያችሁ እንዲሁ ሲባክን አእምሯችሁ የሚያዛችሁን ነገር ማድረግ ትጀምራላችሁ። ለምሳሌ ገበያ ወጣችሁ የማያስፈልግ ነገር በመግዛት ገንዘባችሁን ታባክናላችሁ። የማያስፈልጓችሁን ነገሮች በመሰብሰብና በማሰብ ራሳችሁን ኃይላችሁን ታደክሙታላችሁ። ወይም አላስፈላጊ ምግብ በመውሰድ በመመገብ ጤናችሁን ልታበላሹ ትችላላችሁ እና አእምሮ ሁል ጊዜ ማሰብ ያለብን ጠዋት ስንነሳ እስከ ማታ ድረስ በቀን ውስጥ መከወን ስላሉብን መሰረታዊ ጉዳዮች ላይ ብናተኩር መልካም ነው። ከቤታችን ጀምሮ ከራሳችን ስራ ሊሆን ይችላል፣ ወይም ደግሞ እኛን ሊያሳድግ የሚችል መጽሐፍ ማንበብ ሊሆን ይችላል፣ ወይም ዩቲዩብ ላይ፣ ቲክቶክ ላይ ወይም የተለያዩ ሶሻል ሚዲያዎች ላይ እኛን ሊገነቡ የሚችሉ መሰረታዊ እውቀት ሊሰጡን የሚችሉ ነገሮች ላይ ብናሳልፍ
የተሻለ ጥንካሬና ብርታት እያዳበርን በህይወታችን ውስጥ ለሌሎች ተስፋ የምንሆንበትን እድል እንፈጥራለን። በተለይ በዚህ ጊዜ በዚህ ዘመን እንደምታዩት በርካታ መጥፎ ነገሮች እየበዙ የመጡት እያንዳንዳችን ራሳችን ላይ ለመስራት ዊሊንግ ካልሆንን ነው ማለት ነው። ያም ማለት ሲነጋ በዘፈቀደ ከሆነ ጊዜውን የማሳልፈው አእምሮዬ ነው ሊድ የሚያደርገኝ። ነገር ግን እኔ አእምሮዬን መምራት መቻል አለብኝ። የሚያስፈልገኝንና መልካም ነው ብዬ ለራሴ እድገት የምጠቀምበትን መርጬ የማላቀርብ ከሆነ በጣም መልካም አይሆንም ማለት ነው እና ለሁላችንም ኤክስፔሪየንስ ሼር እንዲሆን ስለሆነ ያላችሁን ልምድ ደግሞ በኮሜንትም በምንም ብትገልጹልኝ ደስ ይለኛል። ብንወያይበት መልካም ነው። የአእምሮ ጤና በጣም በከፍተኛ ደረጃ አሁን ብዙ ሰዎችን አታክ እያደረገ ያለ እያጠቃ ያለ ነው እና አይነቱ ብዙ ነው። የሚጨንቃችሁ ይሄ ድግግሞሽ አለው። ጭንቀት ሲመጣባችሁ፣ ፍርሃት ሲመጣባችሁ ቤታችሁ ውስጥ ዘግታችሁ የምትቀመጡ ራሳችሁን ለማጥፋት በጣም የምትፈልጉ ሰዎች፣ መጥፎ ነገሮችን አታች የምታረጉ፣ በትናንሽ ነገሮች ስሜታችሁ የሚሰበር የሚጎዳ ሰዎች ሁሉ ራሳችሁን ቼክ አድርጉት። በአንድም በሌላም መንገድ ከአእምሮ ጤና ጋር የተያያዘ አንድ ችግር ሊሆን ስለሚችል ማለት ነው እና ይሄንን አዌርነስ ብንፈጥር በርካታ የሆኑ ሰዎች ቢድኑበት መልካም ነው ብዬ አምናለሁ፣ አስባለሁ። ሰሌክቲቭ ማይንድ ሴት በጣም ብዙ አይነት ጠቀሜታ አለው። ጊዜያችሁን ሴቭ ያደርግላችኋል። መንፈሳዊ ህይወትን የሚያዳብር ይህም ማለት እንደየእምነታችሁ የምትከተሉትን እምነት በቀናነትና በትክክል ለመጠቀም ከዛ ጋር የሚሄዱ ሰዎችን መምረጥ መቻል፣ በህይወታችሁ ውስጥ ጓደኛ የምታረጓቸው፣ የምትውልበት ቦታ፣ የምትሰሩት ስራ፣ ይሄ ሁሉ ፋክተር ስለሚያደርግ ይህንን ማድረግ የምትችሉ ሰዎች ትንሽ ብትለማመዱ የተወሰነ እረፍት ለአእምሮና ለአካላችሁ ማግኘት ትችላላችሁ። በርካታ የጤና ችግሮች ከሜንታል ሄልዝ ጋር በተያያዘ እየመጡ ነው ማለት ነው፣ አካላዊ የጤና ችግሮችን ጨምሮ። ስለዚህ በተቻለ መጠን አእምሯችንን ለማስተካከልና የተሻለ ፕሮዳክቲቭ ውጤታማ እንድንሆን ጊዜያችንን በአግባቡ መጠቀም መምረጥ መቻል፣ ሰሌክቲቭ የሆነ ማይንድ ሴት እንዲኖረን ራሳችንን ማለማመድ ብንችል መልካም ነው። አንዳንድ ነገሮችን ከነገ ጀምሮ ማድረግ ትችላላችሁ በህይወታችሁ ውስጥ። ጠዋት ላይ ልትከውኑት የምትፈልጉት ነገር ካለ ለዛ ቅድሚያ መስጠት፣ ያንን መጨረስ ይኖርባችኋል ማለት ነው። ያንን እየለመደ አይምሮ ሲሄድ በርካታ ይሄ ከጭንቀት ጋር የተያያዙ አላስፈላጊ የሆኑ ሀሳቦች እየቀነሱላችሁ፣ እንደ አንዛይቲ ያሉ ነገሮች እየወረዱ እየቀነሱ ይመጣሉ። ለምን? አቺቭ ማድረግ የምትችሏቸውን ነገሮች አቺቭ እያደረጋችሁ ስትሄዱ ቀናችሁ፣ ስሜታችሁ በደንብ እየተስተካከለ በሂደት ይመጣል ማለት ነው እና ሰሌክት ማድረግ መምረጥ በጣም ያስፈልጋል። የምናያቸውን ነገሮች መምረጥ አለብን። የምንውልበትን ቦታ መምረጥ አለብን። ጓደኞቻችንን መምረጥ አለብን። ሰርክላችንን መምረጥ አለብን። ከዛም አልፎ ደግሞ ለራሳችን ጊዜ መስጠት አለብን። ቁጭ ብለን ከራሳችን ጋር የምንነጋገርበት፣ መንፈሳዊ ህይወታችንን ደግሞ የምናካሂድበት ጊዜ አስፈላጊ ሊሆን ይችላል እና ከዚህ አንግል አብረን እየተማማረን እንግዲህ ጤናችንን ለመጠበቅ ለማሻሻል ብንጥር ነገ የተሻለ ይሆናል ብዬ አስባለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ኮሜንት በማድረግ ሰብስክራይብ በማድረግ እንግዲህ አበረታቱኝ። አመሰግናለሁ። በጣም ነው የምወዳችሁ። መልካም ጊዜ